ሴትን ሸርሙጣ ናት ለማለት እኛ ወንዶች እጅግ እንቸኩላለን። ነገር ግን አንድ የዘነጋነው ነገር ቢኖር ያቺን ሴት ሸርሙጣ ስንላት ነገ ያንተም እህት ይህንን ስም ሌሎች እንደሚለጥፉባት ዘንግታል ነው ምላባብ። ወንድ ልጅ ከምንም ያክል ሴት ጋር ቢጋደም ሸርሙጣ አይባልም። ሴቷ ግን በሁላችንም አይን ሸርሙጣ ትሆናለች። ዳቦውን አጣጥመ በልተ ሸርሙጣ ናት ማለት ይከብዳል ነው ምላባብ። ሰማኸኝ? ደግሞ እኔ ወንድ ነኝ ምናምን ብለህ እንዳትፎክር። ነገ በገዛ እህትህ ወይም ደግሞ በምትወዳት ልጅ ላይ ወረፋ ሆኖ እንዳይመጣ አትዘንጋ። ሕይወት እኮ የዘራኸውን የምታጭድበት ክብ መድረክ ናት። ሰማኸኛ? እናማ ውድ እህቴ የሌለ ድራማ ምናምን ሰራርቶ ጣፋጭ ዳቦሽን አቅምሽን ለሚልሽ ጀዝባ ሁሉ ዳቦሽን አትስጪ። አንዴ ዳቦ ከተቆረሰ ለሁሉ ይዳረሳል የሚል አንድ ተረት አለ። ካላወቅሽው ብዬ ነው ማማዬ። እና ደግሞ እስካሁን ዳቦሽን ካላስቆረሽው እሰየው። አንቺ ውዷ የእናትሽ ልጅ የከበረውም የአባትሽ ልጅም ጭምር ነሽ። ካስቆረሽውም ደግሞ ኖርማል ነው ነው የምልሽ እናቴ። ያለፈው ሁሉ አልፎ ከዛሬ ጀምሮ ግን ያ ጣፋጭ ዳቦሽን ለሚገባው ለአንቺ ክብር ላለው እውነተኛ ወንድ ብቻ ስጪው። ተግባባና ማማ? ሰማኝ ደግሞ ሁሌም እህትህን አስብ ብራዘሬ። እህት ደግሞ የእናት ምትክ ናት። እና ደግሞ ከታች ሜንሽን ያደረኩት አንድ ብራዘር አለ። ምርጥ ያራዳ ልጅ ነው ነው የምላችሁ። ከሱ ሐሳብ ተጋርቼው ነው ይህን ቪዲዮ የሰራሁት። ዝም ብላችሁ በቃ ያራዳ ልጅ ፎሎ ምናምን አድርጉልኝ። ያራዳ ልጅ ነው እና እንየን ይመቻችሁ። ክብር ለእህቶቻችን፣ ክብር ለእናቶቻችን ምትክ ስላሴ